ሰላም ተማሪዎች እንዴት ናችሁ? ዛሬ ባዮሎጂ ግሬድ 10 ዩኒት 1 አጭርና ግልጽ በሆነ መልኩ አብረን እንመለከታለን። እኔ ደግሞ አብሬያችሁ የምቆየው ቤቴልሄም እባላለሁ። ስለዚህ ወደ ቪዲዮ ከመግባቴ በፊት የስተዲ ስፓርክ አካውንቴን ላይክ፣ ሼር እንዲሁም ሰብስክራይብ ማድረግ እንዳትረሱ። ይህ የመጀመሪያ ቪዲዮ ስለሆነ ፕሊዝ ባካችሁ ሰፖርት ብታደርጉኝ ደስ ይለኛል። ኦኬ፣ ቀጥታ ወደ ቪዲዮ እንግባ። ባዮሎጂ ግሬድ 10 ዩኒት 1 እንደምታዩት ሰብ ፊልድስ ኦፍ ባዮሎጂ ነው ቶፒኩ። ስለ ሰብ ፊልድስ ኦፍ ባዮሎጂ ከማውራታችን በፊት ኮንተንቶች አሉ። እስቲ እነሱን ኮንተንቶች አብረን እንመልከት። 1.1 ስለ ሰብ ፊልድስ ኦፍ ባዮሎጂ እንመለከታለን። ሰብ ፊልድስ ኦፍ ባዮሎጂ ማለት በዚህ ክፍል የተለያዩ የባዮሎጂ ክፍል እንመለከታለን። ምን እንደሚያጠኑ አብረን የምንመለከት ይሆናል። 1.2 ፒውር ኤንድ አፕላይድ ፊልድስ ኦፍ ባዮሎጂ። ፒውር እና አፕላይድ ፊልድስ ኦፍ ባዮሎጂ የምንለው ደግሞ ከላይ ያየናቸው የባዮሎጂ ዘርፎች በፒውር እና አፕላይድ ብለን ከፍለን የምናይበት ነው። 1.3 ደግሞ ሜጀር ዲስከቨሪስ ኢን 1.3 ደግሞ ስለ ሜጀር ዲስከቨሪስ ኢን ባዮሎጂ በባዮሎጂ ውስጥ ዋና ዋና ግኝቶች ወይም ባዮሎጂ ምን ዋና ዋና ግኝቶችን አግኝቷል፣ የባዮሎጂ ትምህርት ምን አይነት ግኝቶችን ሊያስገኝ ችሏል የሚሉትን ነገሮች የምናይ ይሆናል። 1.4 ላይ ደግሞ the contribution of biological discovery to the society and the environment. For example, microscope, penicillin, ኢንሄሪተንስ ኢቲሲ ከላይ የጠቀስኳቸው ማለትም ሜጀር ዲስከቨሪስ ኢን ባዮሎጂ ብዬ የጠቀስኳቸው አሉ አይደለም። በባዮሎጂ የተገኙ ግኝቶች ወይም ዲስከቨሪስ ኦፍ ባዮሎጂ ለማህበረሰቡ ምን አስተዋጽኦ አድርገዋል የሚለው ነው። ለምሳሌ አሁን ምን አይነት አስተዋጽኦ አድርገዋል ብለን በምናይበት ጊዜ ማይክሮስኮፕን፣ ረቂቅ ተዋሲያኖችን ወይም በአይናችን ልናያቸው ማንችላቸውን ነገሮች የምናይበትን ማይክሮስኮፕ የተባለ ዲቫይስ ልናገኝ ችለናል ማለት ነው። ሁለተኛው ደግሞ ፔኒሲሊን የሚባል የአንቲባዮቲክ ታይፕ ነው። የሚጠቅመውም ለምንድን ነው? የተዋሲያን እድገትን ይገታል። እንዲሁም ኢንሄሪተንስ የምንላቸውን ነገሮች እንድናቅ ወይም ለማህበረሰቡ ዲስከቨሪ ነው። በቃ ዲስከቨር ተደርጎ በባዮሎጂ ዲስከቨር ተደርጎ ለማህበረሰቡ ያለው አስተዋጽኦ ነው ማለት ነው። 1.5 ሜጀር ዲስከቨሪስ ባይ ኢትዮጵያን ባዮሎጂስት ፎር ኤግዛምፕል ዶክተር አክሊሉ ለማ፣ ጋቢሳ እጀታ ምንላቸው። ኦኬ፣ ይሄ ደግሞ ምን ማለት ነው? በኢትዮጵያ በጣም ፌመስ የሆኑ ባዮሎጂስቶች ወይም ደግሞ ስለ ሊቪንግ ኦርጋኒዝም ያጠኑ ሰዎች ናቸው። ከነዚህ መካከል አክሊሉ ለማ፣ ጋቢሳ እጀታ ተጠቅሰዋል። ግን ብዙ አሉ ገና ያልተጠቀሱ፣ እነሱን አብረን የምናይ ይሆናል ማለት ነው። ኦኬ፣ አሁን ወደ ዋናው ሀሳብ እየገባን ነው። ሰብ ፊልድስ ኦፍ ባዮሎጂ። ሰብ ፊልድስ ኦፍ ባዮሎጂ ማለት ቅድም አብራርቸዋለሁ በደንብ ባይሆንም ምን ማለት ነው? የባዮሎጂ ክፍል ስለምን እንደሚያጠና የምንመለከትበት ክፍል ነው ማለት ነው። እዚህ ጋር ሰብ ፊልድስ ኦፍ ባዮሎጂ የሚለውን በምንማርበት ጊዜ ሁለት ኦብጀክቲቮች ወይም ሁለት ዓላማዎች አሉት። at the ends of this section the students will be able to list the subfields of biology and define the subfields of biology. subfields of biology ተምረው ከጨረሱ በኋላ በዚህ ሴክሽን ላይ ተምረው ከጨረሱ በኋላ ተማሪዎች ምን ሊያውቁ ይገባል? subfields of biology የምንላቸውን ሊስት ማድረግ እና ከዛም እነዛን ሊስት ያደረጉትን ደግሞ ዲፋይን ማድረግ ወይም ማብራራት ይጠበቅባቸዋል ማለት ነው። የሆነ ሪኮል አለ፣ እስቲ እሱን አብረን እንመልከት። You have defined the term biology in grade 9 unit 1 and briefly discussed what biology study about. እንደምታስታውሱት እርግጠኛ ነኝ በግሬድ 9 ባዮሎጂ ዩኒት 1 ላይ ባዮሎጂ ምን ማለት ነው የሚለውን ነገር ብሪፍሊ ዲስከስ አድርጋችሁበት አልፋችኋል። እስቲ ለማስታወስ ያህል ባዮሎጂ ማለት ምን ማለት ነው? ባዮሎጂ ማለት ከሁለት ግሪክ ወርዶች የመጣ ቃል ነው። ባዮ እንደ ሎጂ። ባዮ ማለት ላይፍ ነው፣ ሎጂ ማለት ደግሞ ስተዲ ነው። ስለዚህ እነዚህን ሁለት ወርዶች ኮምባይን በምናደርግበት ጊዜ ባዮሎጂ ማለት ስተዲ ኦፍ ላይፍ ወይም ስተዲ ኦፍ ሊቪንግ ቲንግስ ነው ማለት ነው። ይሄንን ከተረዳን ወደዚህ ወደ ዋናው ሀሳባችን መግባት እንችላለን። ያ ማለት ወደ ሰብ ፊልድስ ኦፍ ባዮሎጂ ማለት ነው። ኦኬ፣ the scope of biology is so broad that it contain many branches and sub disciplines ማለት ነው። ባዮሎጂ ስለ ሊቪንግ ቲንግስ ያጠናል ካልን ስለ እነሱ ብዙና ሰፊ የሚጠና ባህሪ እና ዘርፎች አሉት ማለት ነው። ኦኬ
እዚህ ጋር ላስታውሳችሁ የምፈልገው ነገር ወይም ላሳስባችሁ የምፈልገው ነገር ባጭሩ ስለሆነ ማስረዳችሁ ዋና ነገሮችን ነው እንትን የምለው እና ዋና ያልሆኑትን ነገሮች ጃምፕ ሳደርግ ያው ለምን ጃምፕ አደረገችው ምናምን የሚል ጥያቄ እንዳይፈጥርባችሁ ነው። ኦኬ based on the types of organism it study biology is subdivided into 3 zoology, botany and microbiology ማለት ነው። ያ ማለት ምን ማለት ነው? ባዮሎጂ ህይወት ባላቸው ነገሮች ላይ ተመርኩዘን በ3 ዋና ክፍሎች እንከፍለዋለን። እነሱም ዚዮሎጂ፣ ቦታኒ እና ማይክሮባዮሎጂ ብለን እንከፍላቸዋለን ማለት ነው። ምን ማለት ነው የሚሉትን ነገሮች እስቲ እንመልከት። እዚች ጋር አክቲቪቲ አለች፣ ስንመለስ እንሰራታለን። ዚዮሎጂ መጀመሪያ ምን ማለት ነው? ዚዮሎጂ አኒማል ባዮሎጂ ኦልሶ ናውን አስ ዚዮሎጂ። በቃ ዚዮሎጂ ማለት ሾርትሊ እንድታውቁት የምፈልገው ነገር ኢትስ ስተዲ አባውት አኒማልስ ነው። ስለ እንስሳት የሚያጠና የባዮሎጂ ዘርፍ ዚዮሎጂ ብለን እንጠራዋለን። ይህንን ደግሞ ዳይሬክት ስንተረጉሙ አኒማል ባዮሎጂ ኦልሶ ናውን አስ ዚዮሎጂ፣ ስለ እንስሳ የሚያጠና የባዮሎጂ ዘርፍ ዚዮሎጂ በመባል ይታወቃል ነው። the study of animals including the discipline such as herpetology reptiles, entomology fish, mammalogy mammal, ornithology birds and entomology means insects ማለት ነው። ያ ማለት ምን ማለት ነው? መጀመሪያ እንዳልኳችሁ ዚዮሎጂ ማለት ስለ እንስሳት የሚያጠና ነው። ምን ስለ እንስሳት ምን አይነት እንስሳቶች ብለን በምናይበት ጊዜ ሪፕታይልስ አለ። ሪፕቶሎጂ የሚለው ሳይንቲፊክ ኔም ስለሆነ ነው። ሪፕታይል ማለት ስለ ተሳቢ፣ ኤክቶሞሎጂ ማለት ፊሽ ማለት ነው። ስለ ፊሽ ሊያጠና ይችላል፣ ስለ አሳዎች። ማማሎጂ ወይም ማማል ስለ አጥቢ እንስሳት፣ ኦርኒቶሎጂ ወይም በርድስ ስለ አዋፋት፣ ስለ ኢንቶሞሎጂ ወይም ኢንሴክትስ ስለተለያዩ ኢንሴክቶች ወይም ደግሞ ስለ ነብሳት ሊያጠና ይችላል ማለት ነው። ምን አልኩኝ? ዚዮሎጂ ስለ ሪፕታይል ወይም ስለ ተሳቢ፣ ስለ በርድስ ወይም ስለ ወፍ። ማማሎጂ ማለት ደግሞ ወይም ማማል ማለት ስለ አጥቢ እንስሳት፣ ስለ ፊሽ ስለ አሳ እና ኢንሴክትስ ወይም ደግሞ ስለ ነብሳት ሜን ዲፕሊ በደንብ ያጠናል ማለት ነው። ኦኬ እንቀጥል። ቀጥለን የምናገኘው ደግሞ ስለ ቦታኒ ነው ወይም ደግሞ ሁለተኛው ሰብ ፊልድስ ኦፍ ባዮሎጂ ነው ማለት ነው። ቦታኒ is a fields of biology that study about plants። ቦታኒ ማለት አንዱ ፊልድስ ኦፍ ባዮሎጂ ወይም ደግሞ አንዱ የባዮሎጂ ሰብ ዲሲፕሊን ሆኖ የሚያጠናው ስለ ፕላንቶች ወይም ስለ እጽዋቶች ነው ማለት ነው። it deals with plants structure, property and biochemical process። ሜይን በደንብ የሚያጠናው ደግሞ ስለ ፕላንቶች መዋቅር፣ ባህሪያት እንዲሁም ደግሞ በውስጣቸው ስለሚካሄድ ባዮኬሚካላዊ ፕሮሰስ ወይም የኬሚካል ሂደቶች ላይክ እንደ ፎቶሲንተሲስ ብለን የምንጠራቸው ማለት ነው። እነሱን ነገሮች ያጠናል ማለት ነው። it also study about classification and the disease of plants and their interaction with the environment። እንዲሁም ደግሞ በተጨማሪ ስለ እጽዋት ክፍልፋዮች ግሬድ 9 ላይ ኪንግደም ምናምን ብዙ ነገር ብለን እንደከፋፈል ናቸው። ስለ እነሱ ስለ ክፍልፋዮቻቸው፣ በውስጣቸው ሊገኝ ስለሚችል የተለያዩ በሽታዎች ዲዚዞች፣ እንዲሁም ደግሞ ከኢንቫይሮንመንት ጋር ወይም ከአካባቢ ጋር ያላቸው ኢንትራክሽን ወይም ቅርበት ግንኙነት ምን ይመስላል የሚለውን ነገር ያስተምራል ወይም ያስረዳል ማለት ነው። ምን ይሄ ቦታኒ የተባለ ሰብ ፊልድስ ኦፍ ባዮሎጂ ማለት ነው። ኦኬ ቀጥለን ማይክሮባዮሎጂን እናያለን። ሶስተኛው ሰብ ፊልድስ ኦፍ ባዮሎጂ ነው። ማይክሮባዮሎጂ is the study of microscopic organism or microbes that cannot be seen by our naked eye። ያ ማለት ማለት ነው ማይክሮባዮሎጂ ማለት ስለ ማይክሮስኮፒክ ኦርጋኒዝም ወይም ማይክሮብስ የምንላቸው ነገሮች እነዛም እዚህ ጋር ሊስት የተደረጉት ይኸው እዚህ ጋር ሊስት የተደረጉት ናቸው። ምን እንደሆኑ እናያለን። በአይናችን ልናያቸው የማንችላቸው ረቂቅ ተዋሲያንን ስለ ረቂቅ ተዋሲያን የሚያጠና ፊልድ ማይክሮ ባዮሎጂ በመባል ይታወቃል። እነዚህ ረቂቅ ተዋሲያን የምንላቸው ባክቴሪያ፣ ቫይረስ፣ ፈንጊ፣ አልጌ፣ ፕሮቶዞዋ፣ አርኪያ ምንላቸው ረቂቅ ተዋሲያን ብለን የምንጠራቸው ናቸው ማለት ነው። ቅድም ሳስረዳ እዚች ጋር ያለፍናት አንድ አክቲቪቲ አለች። እስቲ እሷ እንመልከት። ሜክ ኤ ግሩፕ ኦፍ 3 students and write down the name of
organisms you know that would be categorized under the 3 major division of biology. Share ያ ማለት ምን ማለት ነው? ሜክ 3 students ይላል 3 group of students ሶስቱ ናችሁ ግሩፕ ተመሰርቱና ስለ ኦርጋኒዝሞች ክፍልፋይ ወይም ደግሞ ስለ ሰብ ፊልድስ ኦፍ ባዮሎጂ አሉ እነሱን ተነጋገራችሁ ጻፉ። ከዛም በመቀጠል share with other groups what you have written and compare with yours ምን እንደጻፋችሁ ከሌሎች የክፍል ጓደኞቻችሁ ጋር ወይም ከሌሎች ግሩፖች ጋር አስተያዩ እና የራሳችሁን ኮምፔር አድርጉ። መልሱን በደንብ ከዚህ ፊልድ ወይም ከዚህ ቶፒክ ጋር ሪሌት እንድትሆኑ ይረዳችኋል ማለት ነው። ስለዚህ ከተግባባን የዛሬ ቪዲዮአችን ይህን ይመስል ነበር። በቀጣይ ቪዲዮ እስክንገናኝ መልካም የትምህርት ዘመን። ጥያቄ አስተያየት ካላችሁ በኮሜንት ሴክሽን ላይ ማሳወቅ እንዳትረሱ። ስላዳመጣችሁኝ አመሰግናለሁ።